ሰላም ሰላም የዩቲዩብ ተመልካቾቼ እንዴት ናችሁ? በዚህ ቪዲዮ እንዴት የሚፓስ ኤርድሮፕ በቀላሉ KYC ማለፍ እንደምችሉ፣ እንዴት አካውንት መፍጠር እንደምችሉ እና እንዲሁም በቀላሉ እንዴት ቶከኖችን ማግኘት እንደምችሉ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሼር ኤንድ ሳብስክራይብ ማድረጉን እንዳትረሱ። አሁን ቀጥታ ቪዲዮ ሚፓስ ኤርድሮፕ የኔን ቴሌግራም ኤርድሮፕ ነው። ከብዙዎች የኤርድሮፕስ የሚለየው ደግሞ ቀጥታ የሚሰጠን ቶከን ነው። ማለትም ቀጥታ የምታገኙት ቶከን መሸጥም መለወጥም ትችላላችሁ። እንዲሁም ደግሞ እዚህ ሀገራችን ላይ በመሆን በቀላሉ ፒቱፒ ላይ መሸጥ ትችላላችሁ ማለት ነው። ነገር ግን ትንሽ ከበድ የሚያደርገው ይህ ኤርድሮፕ ለመሳተፍ ግዴታ KYC ማለፍ ይኖርባቸዋል። ይህ ማለት ደግሞ የናሽናል አይዲ ወይም ደግሞ ፓስፖርት ያስፈልጋቸዋል ማለት KYC በማለፍ በመጀመሪያ አንድ ሜክስ እንደ ሪዋርድ ታገኛላችሁ ማለት ነው። ይህ አንድ ሜክስ ሪዋርድ ደግሞ በአሁኑ ሰዓት እስከ $4.3 እየተሸጠ ይገኛል። እንዴት አካውንታችሁን ክሬት እንደምታደርጉና ቬሪፋይ እንደምታደርጉ እንዲሁም ደግሞ ይህ አንድ ሜክስ በቀላሉ እንዴት እንደምታገኙ አሳያችኋለሁ። መጀመሪያ አፕሊኬሽኑን ለማውረድ ወደ ፕሌይ ስቶር በመግባት ሚፓስ ኤርድሮፕ ብላችሁ ሰርች አድርጋችሁ ዳውንሎድ ማድረግ ትችላላችሁ። ካልሆነ ደግሞ የአፕሊኬሽኑ ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። እሱን በመንካት ዳውንሎድ ታደርጉታላችሁ ማለት ነው። አሁን ቀጥታ ዳውንሎድ አድርጋችሁታል ብዬ አስባለሁ። ወደ አፕሊኬሽኑ በመግባት እንዴት KYC እንደምታልፉ ላሳያችሁ። አፕሊኬሽኑን ከከፈታችሁ በኋላ እንደዚህ ጌት ስታርትድ የሚል ይመጣላችኋል። ጌት ስታርትድ ትሉታላችሁ። በመቀጠል ክሬት አካውንት ኦር ሎጊን ይላችኋል። እኛ አዲስ አካውንት መክፈት ስለምንፈልግ ሳይን አፕ እንለዋለን ማለት ነው። ሳይን አፕ በማለት በመቀጠል ኢሜይላችሁን በማስገባት መክፈት የምትፈልጉ ከሆነ ኢሜይላችሁን ከላይ ማስገባት ትችላላችሁ። እኔ ግን በጉግል አካውንት መክፈት ስለምፈልግ ኮንቲኒው ዊዝ ጉግል እለዋለሁ ማለት ነው። ኮንቲኒው ዊዝ ጉግል ካል በኋላ እንደዚህ የጉግል አካውንታችን ያስመርጠናል። በመቀጠል እንደዚህ ቀለል ያለ ፑዝል ሮቦት አለመሆናችንን ለማረጋገጥ ያመጣልናል። ወደ ጎን በማድረግ በቀላሉ እናልፈዋለን። ቬሪፊኬሽን ወይም ደግሞ ፓስወርድ ለመፍጠር እንደዚህ አይነት ፎርማት ያመጣልናል። መጀመሪያ የከፈትንበትን ኢሜይል በማስገባት ጌት ኮድ እንለዋለን። በመጀመሪያው ላይ ኢሜይልን እንዳስገባ ጫፍ ላይ እንደምታዩት ኮድ የሚላለ እሱን በመንካት ወደ ኢሜይሌን ኮድ እንዲልክልኝ አደርጋለሁ ማለት ነው። በመቀጠል እንደዚህ ቀለል ያለ ፑዝል ይሰጠናል። አሁንም ደግሞ ክፍተቷን በመሙላት በቀላሉ እናልፈዋለን ማለት ነው። ቀጥለን ወደ ኢሜይላችን የላከልንን ቁጥር በማስመጣት ፔስት እናደርገዋለን ወይም ደግሞ እናስቀምጠዋለን ማለት ነው። ከዛ ሶስተኛው ላይ ሴት ሎጊን ፓስወርድ እያለኝ ነው። እዚህ ጋር ትፈጥራላችሁ። ከዛ በመቀጠል ታችኛው ላይ ፓስወርዱን በመድገም ወይም ደግማችሁ በመጻፍ ኮንፊርም ትሉታላችሁ ማለት ነው። ቀስቷን ወይም ራይት ክሊኳን በመንካት ሳይን አፕ እንለዋለን። እዚህ ጋር ማስተዋል ያለባችሁ ኢንቫይቴሽን ኮድ ካላስገባችሁ አያሳልፋችሁም። ይሄን ኮድ እዚህ ጋር ማስገባት ይኖርባቸዋል ማለት ነው። ኢንቫይቴሽን ኮድ በሚለው ላይ ኢንቫይቴሽን ኮድ ካስገባችሁ በኋላ ሳይን አፕ ስትሉት በተሳካ ሁኔታ ያስገባቸዋል ማለት ነው። አይ ዶንት ሃቭ ኤ ዋሌት የሚለው ጋር እንነካለን ማለት ነው። በመቀጠል ለዋሌታችን ደግሞ ፓስወርድ ፍጠር እያለኝ ነው። ባለ 6 ዲጂት ፓስወርድን ክሬት አድርግለታለሁ። በመቀጠል ደግሞ የክሬት ያደረግኩትን ፓስወርድ ኮንፊርም እለዋለሁ ድጋሜ በማስገባት ከዛ ኮምፕሊት ስንለው እንደዚህ ወደ ዋሌታችን ያስገባልናል ማለት ነው። እዚህ ጋር እንደምታዩት የዋሌታችሁን ኒሞኒክ ፍሬዝ ጽፋችሁ አስቀምጡ እያለን ነው። ለምሳሌ ይሄ ስልክ ቢበላሽ ወይም ቢጠፋ ወይም ደግሞ በሌላ ስልክ መግባት ከፈለጋችሁ በእነዚህ ፍሬዞች መግባት ትችላላችሁ ማለት ነው። ባክአፕ ኒሞሪክ ፍሬዝ ነው ትሉታላችሁ። ስክሪንሻት ማድረግ ክልክል ነው እያላችሁ ነው። እዚህ ጋር ትንሽ አይኗን በመንካት ያላችሁ ኒሞሪክ ፍሬዝ ማየት ትችላላችሁ ማለት ነው። ከዛ ቀጥላችሁ የጻፋችሁትን ኒሞኒክ ፍሬዝ ትክክል መሆኑን ለማረጋገጥ እንደዚህ ራንደምሊ የኒሞኒክ ፍሬዛችሁን ቁጥር አስገቡ ይላችኋል ማለት ነው። ከዛ በትክክል ካስገባችሁ ባክአፕ ኮምፕሊትድ ብሎ ራይት ይላችኋል ማለት ነው። በመቀጠል ታች ላይ እንደምታዩት ስታርት ዩዚንግ ሚፓስ እንለዋለን ማለት ነው። መጀመሪያ ላይ አዲስ አካውንት ሲከፈት ባይ ዘ ወይ አንድ ሜክስ ይሰጠናል። አንድ ሜክስ በአሁኑ የክሪፕቶ ገበያ ወደ $4.3 እየተሸጠ ይገኛል። አንድ ሜክስ ለማግኘት ግን ግዴታ KYC ማለፍ ይጠበቅባቸዋል። ክሌም ናው እንለዋለን። በመቀጠል እዚህ ጋር እንደምታዩት ቬሪፋይ አድርጉ እያለኝ ነው።
እዚህ ጋር ቬሪፋይ ለማድረግ በመጀመሪያ እንደነገርኳቸው ፓስፖርት ወይም ደግሞ ናሽናል አይዲ ያስፈልጋቸዋል ማለት ነው። በመቀጠል ስታርት ዲቴክሽን እንለዋለን። ፍቃድ እየጠየቀ ነው ዋይል ዩዚንግ ዚስ አፕ እንለዋለን። በመቀጠል እንደዚህ ወደ ላይቭነስ ቼክ ትገባላችሁ ማለት ነው። እዚህ ጋር ስትገቡ ክሊን በሆነ ቦታ ወይም ደግሞ በደንብ በሚታይ ቦታ መሆን ይጠበቅባቸዋል። በመቀጠል ጽሁፍ ላይ እንደሚታያቸው ጽሁፍ ላይ የሚላችሁን መታዘዝ አለባቸው። ለምሳሌ ጭንቅላታችን ወደ ታች ወደ ጎን ሊላችሁ ይችላል። እሱን ጽሁፍ በማየት ትንሽ ዞር ዞር ስትሉ በቀላሉ ፓስ ታደርጋላችሁ ማለት ነው። በመቀጠል እንደዚህ አይነት ፎርም ይመጣላችኋል። እዚህ ጋር ማስገባት ያለባቸው ነገር መጀመሪያ ላይ ለምሳሌ በናሽናል አይዲ ቬሪፋይ የምታደርጉ ከሆነ የናሽናል አይዳችሁ ላስት ኔም ይላችኋል። ላስት ኔም ታስገባላችሁ። በመቀጠል ደግሞ ናሽናል አይዲ ላይ ያለው የፈረስት ኔም ታስገባላችሁ። ከዛ ጀንደር ይላችኋል። ጾታ ባለበት ወይም ሜል ኦር ፊሜል ትሉታላችሁ ማለት ነው። እዚህ ጋር ናምበር አስገቡ ይላችኋል። እዚህ ጋር ባይዘ ማስተዋል ያለባችሁ ናሽናል አይዲ ላይ ኤፍኤኤን የሚል አለ በፍሮንት ኢንድ ላይ እሱን ኤፍኤኤን ማስገባት ነው። በስትክክል ቁጥር ሳትሳሳቱ ማስገባት ይጠበቅባቸዋል። እሱን ካስገባን በኋላ እዚህ ጋር የናሽናል አይዲያችን ፎቶ ይጠይቀናል። በላይኛው በመጀመሪያው ላይ የፍሮንቱን ወይም ደግሞ የፊቱን ፎቶ አንስተን እናስገባለታለን። እሱን በመንካት ፎቶ እንዲያነሳው ይጠይቀናል። እንደዚህ አንስተን እናስገባለታለን። ታችኛው ደግሞ የኋላውን ወይም ደግሞ የጀርባውን አንስተን እናስገባለታለን። ከዛ ትንሽ ራይት ዋን በመንካት ኔክስት እንለዋለን ማለት ነው። አሁን በተሳካ ሁኔታ ኬዋይሲ ያልፈናል ማለት ነው። ለማረጋገጥ ግን እነሱ እስከ 24 ሰዓት ሊያስጠብቀን ይችላል። ያስገባነው ዶክመንት በስትክክል የሚሰራ ከሆነ ወይም የሚታይ ክሊን ከሆነ ከ24 ሰዓት በኋላ አንድ ሜክሳችን ወደ ዋሌታችን ያስገቡልናል ማለት ነው። እንደዚህ አይነት ኦንቼን ቬሪፊኬሽን የሚል ይመጣላቸዋል። እስከ 24 ሰዓት ጠብቁ እያለን ማለት ነው። 24 ሰዓት መጠበቅ ይኖርባቸዋል ኬዋይሲ ለማለፍ። እዚህ ጋር ትንሽ ስለ አፕሊኬሽኑ አንዳንድ ነገር ልንገራችሁ። እዚህ ጋር እንደምታዩት ሁለተኛው ላይ አሁን ገብተንበት ባለነው ሚ አይዲ የሚል ነው። ሚ አይዲ ማለት የሚ ፓስ አፕሊኬሽናችሁን ኬዋይሲ አድርጋችኋል ወይም አላደርጋችሁ የምታዩበት ሳይት ነው። እዚህ ጋር ለምሳሌ 24 ሰዓት ጠብቅ እያለኝ ነው። ከ24 ሰዓት በኋላ ምናልባት ፓስ ካደረጋችሁ እዚህ ጋር ቬሪፋይድ የሚል ይመጣላችኋል ማለት ነው። በመቀጠል እዚህ ጋር መጨረሻ ላይ ደግሞ ሂስትሪ የሚል አለ። እዚህ ጋር ያደረጋችሁትን ኤኒ ሂስትሪ ወይም ደግሞ ትራንዛክሽን ሊሆን ይችላል ማውጣት ማስገባት ወይም ትራንስፈር ያደርጋችሁትን ያሳያችኋል ማለት ነው። መጀመሪያ ስትመጡ ደግሞ አሴትስ የሚላል አሴት ስትገቡ ይሄ ሆም ፔጁ ማለት ነው ይሄን ይመስላል። የባላንሳችሁ ያላችሁ ባላንስ ያሳያችኋል ማለት ነው። ይሄ አሁን አዲስ አካውንት የከፈት ነው ስለሆነ ምንም ባላንስ የለውም። ቪዲዮውን እንደወደዳችሁት አልጠራጠርም። በቀጣይ ደግሞ እንዴት ያገኘነውን የሜክስ ቶከን ፒቱፒ ላይ በቀላሉ እንዴት መሸጥ እንደምንችል እና እንዴት ዊዝድሮው ማድረግ እንደምንችል ላሳያችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። ለዛሬ የነበረኝ ቪዲዮ ይመስላል። ቴንኪዩ